ወገኖቻችንና ወገኖቻችን ንግስና ማለት መንገስ ማለት ውጤቱ ይሄ ነው እንደምታውቁት ነው ንጉስ ምን እንደው የሚፈልገው አሁን አብይ የጫካ ፕሮጀክት የጫካ ቤተ መንግስት ሲገነባ ልክ ኃይለ ሥላሴ እንዳደረገው ልክ ምኒልክ እንዳደረገው ቤተ መንግስት ሲሰሩ በንግስናቸው ዘመን ሌሎች የሚሰቃዩበት ጉሾፍቱ ሄዶ የሚታረዱበት ቅንድባቸው የተገናኘው በጥንቆላ ዘመን ሌሎች ተቀናቃኛቸውን የሚያሰቃዩበት ቤት ያዘጋጁ ነበር የኛው ንጉስ ደግሞ አብይ የጫካ ቤተ መንግስት መገንባት ሲጀምር ከ300 ሰራተኞች እነዚህ ሰራተኞች የተለያየ አይነት የኮንስትራክሽን ባለሙያዎች ሊሆኑ ይችላሉ ጣፉ ተሰወሩ ስለዚህ ይህ የጫካ ቤተ መንግስት በንግስና እሳቤ እየተገነባ ያለው መሰረቱ እየወጣ ያለው በሰው ደም ነው ማለት ነው መቼም ይሄ ነፍጠኛው ግሩፕ ቢያበደው ምንም ብንል ንግስና ማለት አብረን የምትኖረውን ህዝብ ላይ አንተ በፈለክ አንድ ሰው በነገሰ ቁጥር ሌላው ባሪያ ማድረግ ማለት ነው አብይ አሁን ምንድነው ኢትዮጵያ ማለት አብይ ማለት ናት አሁን ኢትዮጵያ ማለት አብይ ማለት ናት ትላንትና ኃይለ ሥላሴ እንደፈለገ ሲያረግ የነበረው አብይ የሚባለው ከስብና የወጣ የሰው ስብና የሌለው ይህ ሰው የኢትዮጵያ መሪ ነው የኢትዮጵያ መሪ ብቻ ሳይሆን መሪ የሚለው በሌሎች ሀገሮች የሚሰጠው እሳቤ ሳይሆን የኢትዮጵያ ንጉስ ነው ንጉስ ስትሆን ደግሞ ኢትዮጵያ ውስጥ አብይ ዛሬ ቄስ ነው አብይ ዛሬ ጳጳስ ነው አብይ ዛሬ ፓትሪያርክ ነው አብይ ዛሬ ሼካ ነው አብይ ዛሬ ያሰግዳል አብይ ዛሬ እግር ኳስ ተጫዋች ፔሌ ነው ነምበር 1 አብይ ዛሬ ካድሬ ነው አብይ ዛሬ ኢትዮጵያ የምትባለው ነገር የሚወክለው ኮንስቲቲዩሽኑ እሱ ራሱ ነው እኔ ከተናገርኩ ህግ ነው ብሏል ራሱ እኮ አሰደቀው አብይ ህገ መንግስት ነው አብይ የያንዳንዱ መስሪያ ቤት ሚኒስትር ነው the evil is everywhere አብይ በኢትዮጵያ አንድ ኢትዮጵያ ከምትል አብይ ብትል ይሻላል የአብይ ባሪያ በስነ ልቦናቸው የተጎዱ በገንዘብ ምክንያት የሰውን ህሊና በሙሉ ፍቆ የጨረሰ አብይ ከስነ ፍጥረት በምድራችን ላይ ካሉ አብይ ንግስናው አሁን አብይ በትክክለኛው መንገድ ተስፋ ቆርጧል አብይ ቢያስብ ቢሻገር የሲኦል መንደሩን ነው የሚያስበው ምክንያቱም he is everywhere ከአብይ ውጪ የሚንቀሳቀስ ኢትዮጵያ ውስጥ አንድም ነገር የለም አብይ ኦሮሞ ነው አብይ ትግሬ ነው አብይ ምንም ይሁን አብይ as human being የሱ እሳቤ ንጉስ ነው ለብቻው ከበሻሻ ተገኘው የሚል አደገኛ ፍጥረት ነው በሻሻ በጣም አዝልላታል አብይን በማብቀለው ቅድም በአፋን ኦሮሞ ሲል ነበር የኦሮሚያ ምድር ጀግኖች አባቶቻችን ለሐቅ የሚታገሉትን ዋቆ ጉቱን ከአርሲ አባ ጃራን ከሐረር ታደሰ ብሩን ከቱለማ ከሰላሌ ምድር የምታውቁት ነው ለነጻነት የሚታገሉ ከትግራይ የበቀሉ ጀግኖች ቁጥር ስፍር የላቸው በሻሻ ግን በዚህን ዘመን በዚህን ጊዜ ያበቀለችው አብይ የሚባለው እጅግ አደገኛ ፍጥረት እጅግ በጣም አደገኛ ፍጥረት ነው ያበቀለችው ስለዚህ አብይ ማለት በኢትዮጵያ ውስጥ ሁሉም ነገር ፈላጭ ቆራጭ አብይ ታዳምጠኛል ስለዚህ ቤተ መንግስቱን በደም ጀመረው 30 ሰው ከጠፋ ኮንስትራክሽን ባለሙያተኛ ከሆነ ተሰወረ ማለት ነው እንደምታውቁት ከሚዲያ ላይ ነው ያገኙት አንድ የሱ ፋይናንስ እየው ተካልኝ የሚለው የሲኦል ትል ብየው ነበር በአንድ ወቅት የሲኦል ትል ማለት ትል ትንሽ ነው ግን አጠግም እንግዲህ እግዚአብሔር ነው በዛ መልኩ የፈጠራት በሃይማኖት መጽሐፍቶች እንደተጻፈው የሲኦል ትል ማለት አትጠግብም 24 ሰዓት ነው ሰውን የምትበላው አትጠግብም ግን ትል ናት የሲኦል ትል ነው ያልኩበት ኢዮብ ተካልኝ የሚባለው የኢትዮጵያ ንብረት
ከያቅጣጫው ዘመዶቹም ዘርፎ በቃ ጨረታ ብትሉ 6 ኪሎ የስንዴ ጨረታ የጨው ታረካ የምናምን የዘይት ምናምን ኤክስፖርት ኢምፖርት ኢትዮጵያ ላይን ሺፒንግ የሚመረቱትን ሎካል ማቴሪያል በሙሉ በፋይናንስ በኩል ስለሆነ የተያያዘው እንዳለ በዘረፋ ሙጥጥ ያደረገው እሱ የማይጠግብ ምን እንደው የምታደርገው ሙሉ ገንዘብ ቤት ብታስቀምጥ እኮ ጽሙና ጊዜ ወስዶ ያንን የዘረፈውን ብር ቢያይ አብይንም ጨምሮ ሙሉ ቤት ገብቶ የት ነው የሚበሉት በምድር ላይ ኢትዮጵያን ብር አይደለም እኔ አብይ አሁን በኮራፕሽን አይደለም የሚከሰው ኢቪል የሆነ የሚያደርገው ሰው ልጅ ላይ የሚያደርገው ሜንታሊቲ ይዤ ነው ወዴት ነው ምን እንደው የምታደርግበት ያን ገንዘብ ሶ የሰውልችን የማንቀላፋ ዝም ብሎ የሚበላ ነን ስቶፕ የማይጠግብ እነዚህ በአሁኑ ሰዓት በአብይ ስርም የተደራጁ የሽመልስም ቡድን የሽመልስ ሌባ ግሩፕ ጨምሮ የሰውልትን ብንላቸው they are eating non-stop ሊሚት ምናምን ሀያን ብርት የላትም ምናምን የሚባለው ነገር አይደለም እንግዲህ የሰውልትን ትንሽ ነው ግን በእንደዛ አይነት ፈጠረ ማለት ነው እግዚአብሔር ይለቅጣት የአብይ ሌቦች እንደሱ ናቸው በምድር ላይ ያሉ በዛች ምድር ላይ በዚህ ዘንድሮ ያሉ የምድራችን በምድር ላይ ተንቀሳቅሰው ህዝብን ደም የሚመጡ በመግደል እነሱ ምንም አይደለም ዛሬ ሰው ሲሞት ምናልባት አንድ ሰው ሬሳ ሲያይ ደንግጣል ወይ የሞተ ሰው ሲያይ ደንግጦ ጨርቅ ምናምን ይጥልበታል ያዝናል ይሄ ግሩፕ ግን አሁን ያለው ግሩፕ ሰው ሲሞት ጉዳዩ አይደለም በሺዎች ቢረሸኑ አይዞ ይላል እኮ ጭራሽ ያስናናል ና ካፈር ነበርክና ወደ አፈር ትመለሳለህ ምንድነው አይዞ ይላል አብይ ስለዚህ አብቹ እስኪ በርህን ዝጋና ቦዲጋርዶች እንዳሉ ሆኖ አንድ ቀን እየሰራ ያለውን ተመልከት ምንም ብትናገር የምትናገረው ነገር ውሃ አይቋጥርም ስለዚህ ይሄ በተለይ በፕሮፓጋንዳ ኤክስፐርት የሆነው የአማራ ካድሬ በሙሉ ይቀጠቅጡታል ምንም ዲፌንድ ልታረጉት አትችሉ ፓርክ ይሰራል ቱሪስት ነው ብሎ ህዝብ እየተራበ ፓርክ ለማየት ኢትዮጵያ የሚመጣ የለም ሰውየው ምን ያንተን ፓርክ አርቲፊሻል ፓርክ የሚያይ ቱሪስት የለም ዶላር ይዞ ያበደ ሰው ነው እንደ ኤቭሪዌር ኢዝ ኤ ፓርክ የተለየ ነገር መሆን አለበት ከዚህ እነሱን ትርፍራፊ እቃ ወስደ ኢትዮጵያ ውስጥ አጋግጠ ገጠር ያለ ምናልባት ገበሬውና ምንም ከተማ አይቶ የማያውቅ ይሄ ፓርክ ለማየት ይመጣል እሱም ደግሞ ናቹራሊ ፓርክ ውስጥ ነው የሚያድገው እሱ የአብይ ፓርኮች እኮ የሆነ ኤሌመንተሪ ህፃናቶች መጫወቻ መዋያ እንጂ አእምሮ ማቹርድ የሆነው ህብረተሰብ ዛሬ አብይም ፓርክ የሚያይ የለም ኢንዱስትሪያል ፓርክ ሌላ እዛ ውስጥ ደግሞ ምንም ነገር አፎርድ የሚደረግ የለም በአሁኑ ሰዓት እየተዘጉ ነው ግን አብይ የሚያረጋቸው ቱሪስት ለመሳቢያ የሚጠቀምባቸው አሁን ዛሬ ቅድም ላይ የለጠፈውና እንደ ኤርሚያስ ሲያንጠበጥቡት የነበረው ኤርሚያስ ነው መሰለኛ ኤርሚያስ 1.3 ትሪሊየን ትንሽ እንቋደሳለን ብሎ ካልኩሌሽኑ ሲሰራ 10 ሚሊዮን እንኳን ሰው እንኳን ዶላር እንኳን ብታገኝ ኢትዮጵያ 0.000 ምናምን ነጥብ ነው ያ ማለት it is a fact አሁን ዲፌንድ ታደርገዋለህ ይመጣል ነው ኢትዮጵያ ውስጥ ቱሪስት ለማየት ፓርክን ለማየት ምክንያቱም ያልተማረ ህዝብ ብሎ ነው የሚናገረው አብይ የተማሩት ግን ሌላው በሰለጠና ዓለም የሚኖሩት even PhD ወይ ፈርስት ዲግሪ ዶክተሬት ባይገዙም እንኳን አእምሮ ያላቸው ሰዎች አሉ እኔ እኮ ዝም ብትልስ ዝም ብለ በር ዘግተህ ከዝናሽ ጋር ብዙውን ጊዜ አታወራም ወሬ ከጣመ ወጥተህ ከምትለፈልፍ ሚዲያ ላይ እንዳልኩት ሚዲያ ደግሞ ኢትዮጵያ ሚዲያ ማለት እንደምታውቁት ለስነ ልቦና ችግር ይዳርጋል ዋልቻ ኢትዮጵያ ቲቪ ብሮድካስቲንግ ኢትዮጵያ በመንግስት የሚተዳደሩት ካድሬዎች አሁን አብይ 2 ጎል አስገብቷል ብሎ ያሉት እነሱ መስማት ያሳብዳልና ያደነዝዛልና ለአእምሮ ለዳሜንሻ ለተለያዩ ነገር ስለሚዳርግ ዜጎች ያንን ባትመለከቱ ይመረጣል ሰውን ሁሉ ልጠሉት ይችላልላችሁ ኢትዮጵያ ጠገበች ይላል አንተ ርቦ ምናምን የት ነው ኢትዮጵያ ብለህ መፈለጋ ልትጀምር ነው ማለት ነው ሌላ ኢትዮጵያ ምናምን ፍለጋ ትሄዳለህ ኢትዮጵያ ማለት አብይ ማለት ብቻውን አብይ ማለት ነው ብቻውን ጠገበ አብይ ብቻውን ለበሰ አብይ ብቻውን ተነሳ አብይ ብቻውን አብይ ናት ኢትዮጵያ በቃ ብቸኛ የኢትዮጵያ መገለጫ
በቃ ኢትዮጵያ ፍጻሜውም አብይ ሰው ሁሉ የተጠየፈው አብይ ያደጉት ሀገሮች በሙሉ አይቶ እንዳላዩት አትታየም ኢትዮጵያ አትታየም ምን አብይ ምግብ እያሳየኝ ነው አሊ ታይሮ እና ይሄ ነው ሰዎች በጣም ያሳዝናል እንደምታውቁት የመኝታ ሰዓት ነው አብይና ጠንቋዮቹ ላይ መዝመት ያስፈልጋል ስለዚህ ቸሪጠመን ምን ይሄ የሶል ጥልቅ ያልኩት ሊመስል ይችላል ዝም ብሎ የሚረክ አጃይ በነውቲታ እና እንደዛ ነው ሰዎች አማራ ክልልም ይሁን ትግራይ ክልል ባጋ ከፍሏል የኦሮሚያ ክልልም ይሁን ለሽግግር መንግስት ደግሞ መታገል አሁን ጊዜው ይመስለኛል ሳስበው ፐርሰናሊ ፈልጌ ያጣሁኝ ሁሉ ኦሮሚያ የሽግግር መንግስት ብሏል አማራ ክልልም የሚኒሊክ ቤተ መንግስት ለመውረስ መጣለው ብሎ ከሚያላዝን ወይ ኦሮሞማ መንግስት ብሎ ከሚጮህ ዋላ ይሄ ኋላ ቀር ዝም ብሎ ዛይ ይሄ ይላሸቀው ግሩፕ የሽግግር መንግስት ያስፈልገናል በቃ የሽግግር መንግስት ብለ በየክልሉ ያለው ህብረተሰብ ተነስተ ወጥ የሆነ ትግል ብናረግ የተሻለ ነው የሽግግር መንግስት ኢትዮጵያ ውስጥ በአሁኑ ሰዓት በጣም አዋጭ አለበለዚያ ተራ በተራ ይበላል አብይ የሚባለው we don't care እኔ አብይ ምንም ቢሆን በቃ የሚያዋጣው እሱ ብቻ ነው ኦሮሚያ ውስጥ የሽግግር መንግስት ሲጠራ ኦሮሚያን ወስሳለሁ ብለ የተለያየ ነገር ያደፈጥ የምትደፈጠጥ እኛ ኦሮሚያን ብለን በመታረግ ኦሮሞ በላ አማራ ተራበ ያልክ ፕሮፓጋንዳ ከሚሰራ ወጥ የሆነ ሀገር ችግር ስለሆነ ሁሉም ክልል በያለበት የሶማሌ ክልል አሁን እንትና ማን ነው